መንታ መንገድ ከሚለው ታሪክ ከክፍል 3 የቀጠለ። ሀያት መምጣቴን ስታይ በሀፍረት አንገቷን አቀረቀረች። ምንም ያልተፈጠረ በማስመሰል ሀፍረቷን ዛሬ ካልገደልኩት ነገ እኔ ያለሁበት መምጣት ታፍራለች። ሀዩ ግን እንዴ ኢንጂነሪንግ ተማሪ ስለ በሩ አሰራር ስትከራከሩ አይደብራችሁም? ምን አገባችሁ አልኩ እየሳኩ። ሀያትን ከሀፍረቷ ለመገላገል ብዬ እንጂ ስለ በሩ ማውራት ፈልጌ አልነበረም። ካቀረቀረችበት ቀና እያለች ይሄ እኮ የትልቅ ዩኒቨርሲቲ በር ነው። ዛሬ ተራ በር ቢሆንም ሲቆይ ቅርስ መሆኑ አይቀርም። ስለዚህ ይመለከተናል አለችና ፈገግ ለማለት ሞከረች። ራሄል እጇን ለሀያት እየዘረጋች ቴክ ፋይቭ ካንቺ ጋር ቱሪዝም በማጥናቴ ኩራት ይሰማኛል ብላ እየሳቀች ምላሷን አወጣችብኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ምግቡ ቀርቦ ከበላን በኋላ ሁሌም ምግብ እንደበላን ሻይ ለመጠጣት ወደምንሄድበት ሻይ ቤት ሄድን። ይሄ ቤት ግቢያችን በር ላይ ካሉት ሌሎች ቤቶች በጣም ይለያል። ውስጥ ሲገባ መሬቱ ሙሉ ለሙሉ ጠጠር የለበሰ ነው። ጠጠሮቹን እያነሱ መጫወት ይቻላል። እንደ ወንበርነት የሚያገለግሉት ከቤቱ ጠረዝ ላይ ዙሪያውን ተደርድረው የተለሰኑት ቦለኬቶች ናቸው። እንደ ጠረጴዛ ደግሞ የእንጀራ ምጣድ በሚያምር መልኩ ተሰናድቷል። ምጣዶቹ ላይ አንድ ሁለት መጽሐፍ ይቀጥላል። እንግዲህ ይህም ቤት ለየት የሚያደርገው የባህላዊነት ስሜት ስላለውና ሌሎች ቦታዎች ላይ ባልተለመደ መልኩ መጽሐፍ በመኖሩ ነው። ወደ ሻይ ቤቱ ገብተን 4 ሻይ ካዘዘን በኋላ ሀጅራ አቡ ራሄል እና አክረሜ ምን ነው ፈዘዛችሁ? ግጥም አንብቡልን እንጂ እኛ መች ሻዩ አማረን አለች። እውነቷን ነው። እዚህ ቤት የሚመጣው አብረን አሪፍ ጊዜ ለማሳለፍ በሚል ነው እንጂ ሻይ የመጠጣት ፍቅሩ ኖሮን አይደለም። ርቾ ቀጥይ አልኩ ለመዳመጥ ራሴን እያመቻቸው። ትናንት ማታ ያነበበችልኝን ግጥም አነበበችው። ሀያት ፊቷ ተቀያየረ። ግራ ገባኝ። ውጥርቱን ለማርገብ በቃሌ የያዝኳትን የራሴን አንድ ግጥም ለማንበብ ተዘጋጀሁ። ሀያት ፈገግ ብላ ትኩረቷን ሙሉ ወደ እኔ አደረገች። ፈገግ አልኩላትና ማንበብ ጀመርኩ። ደራሽ ፍቅርሽ መሃል ፈራሽ ቤት ገንብቼ ሙሉ አንችነትሽ ውስጥ ግማሽ እኔን ይዤ ሙሉ የሆንክ መስሎኝ ሁሉ ጎዴሎዬ ተሸፍኖ ባንቺ አልፈልግሽም ስል አምነሽኝ ብትሄጂ ፈገግታ የለም ሳቄ የት ወሰድሽው? ኩራቴ ከሰመ ልቤን የት አኖርሽው? ዛሬ ትንሽ ሳስብ ቆሜ ለብቻዬ የመሳቄ ሚስጥር የኩራት ካዝናዬ አንቺ ነሽ ገብቶኛል ተመለሽ በአምላክሽ ከእቅፌ አልለይሽም ከእቅፌ አልለይሽም እንኳን ላስቀይምሽ እንኳን በቃኝ ልልሽ ተመለሽ በፍቅርሽ ነይልኝ ልካስሽ ብዬ ስጨርስ ሶስቱም አጨበጨቡልኝ። ራሄል ፈገግ ብላ ሌላ ጊዜ አንብብልን ለማለት እንዲመቸን ርዕሱን ንገረን አለችኝ። ርዕሱ እንኳን አልነበረውም። ደስ ያላችሁን አውጡለት አልኩ ራሄልን እያየሁ። ሀያት ፈጠን ብላ ህይወት ብላችሁ አስታውሱት አለች። ሁሉም ተስማሙ። በእርግጥ ርዕሱ ከግጥሙ ጋር የሚገናኝ አይደለም። የስሟን አማርኛ ትርጉም ነበር ለግጥሜ መጠሪያ የሰጠችው። ይህች ልጅ ፎንቃዋን ግልጽ እያደረገች ነው። ከሻይ ቤቱ ወጥተን ወደ ግቢ ገብተን ቢዝነስና ኢኮኖሚክስ ላይብረሪ ጋር ስንደርስ ሀጅራ ወይኔ ባላ ብር ከኤቲኤም አወጣለሁ ብዬ ረሳሁት አለች። ላይብረሪው በር ላይ እንድንጠብቃቸው ነግረውን ከራሄል ጋር ግቢ በር ጋር ወዳለው ኤቲኤም ሄዱ። እኔና ሀያት ብቻ ቀረን። ሀዩ አቀርቅራ አክረሚ ሁጥባውንም ለመጀመሪያ አሰብክ ወይስ
አለችና ሂጃባን ማስተካከል ጀመረች። ሁጥባ ማለት አንድ ወንድ አንዲትን ሴት ለማግባት ሲፈልግ በወንዱና በሴቷ መካከል በእስልምና ሃይማኖት አስተምሮ የተፈቀደ ውይይት ነው። አንዳንድ ለሌላ ወንድ ማየት የማይፈቀዱ የሰውነት ክፍሎችን እስከ ማሳየት ይዘልቃል። ጸጉር፣ አንገት ምናምን ከዴቲንግ ጋር የሚለያየው ቤተሰብ ባለበት የሚደረግ በመሆኑና ንክኪዎች ክልክል በመሆናቸው ነው። ሳቄን ለመቆጣጠር እየሞከርኩ ሀዩዬ ሁጥባ ባስብ እንኳ እኮ እናትሽ ባሉበት እሱንም ቤታችሁ ውስጥ ነው እንጂ እዚህ ባህር ዳር ውስጥ ማንም በሌለበት ማድረግ ለዝሙት በር መበርገድ ነው። ለዝሙት በር መበርገድ ነው አልኳት። እሱ ችግር የለውም። የዚህ አመት ትምህርት ሊያልቅ ፈተና ብቻ ነው የሚቀረን። ክረምት ላይ እኛ ቤት ኡሚ ባለችበት ልናደርገው እንችላለን። አሁን ወሳኙ ያንተ ፈቃደኝነት ብቻ ነው አለችኝ። በጣም ጨነቀኝ። ልገፋት አልፈለኩም። ሀዩ ቢያንስ ፈተና እስከምንጨርስ ስለዚህ ጉዳይ ባንጨነቅ ፕሊስ። ኤግዛም እንዳለቀ ብናወራበት ይሻላል። ትዳር ዝም ተብሎ አይመሰረትም እኮ። ተረጋግተን ክረምት ላይ እናወራለን አይመስልሽም? አልኳት። ሀያት ምራቋን ዋጥ እያደረገች አክረሚ ግን የሌላ ሰው ሆነ ካየው ሰው አልሆንም አለችኝ። ምን አባቴ ነው የሚሻለኝ? በአላህ እኔ ቤተሰቦቼ ዘወትር ሲባሉ ስለመኖር እንጂ ስለ ልጃቸው የወደፊት ህይወት ትዝ የሚላቸው አይነት አይደሉም። ለአግባት ብልስ ማን ነው በወጉ የሚድረኝ? በእርግጥ አባቴ ሊያቋቁመኝ ይችላል። ግን ዋናው ጥያቄ እኔ እሷን ለማግባት እወዳታለሁ ወይ ማለቴ ሳያት ደስ ትለኛለች። እሱማ በደንብ ነው እንጂ እናማ ትንሽ ልረጋጋ። ውስጤ ሌላ ምርጫ ያለው ይመስላል። እየወላወለ ነው። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 3 በዚህ ተጠናቋል። በክፍል 4 እስከምንገናኝ ድረስ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ሼርም አድርጓ አይከፈልበትም። መምጣታችሁ ካልቀረ ቪዲዮ ጨርሳችሁ እዩልኝ ፕሊዝ። ሀሳብ አስተያየት ካላችሁ ታሪኩን ተወደዳችሁት ቀጥይበት ብላችሁ ኮሜንት አስቀምጡልኝ። እኔም ደግሞ እቀጥላለሁ ማለት ነው። እንግዲህ የተንተባተብኩም ቢሆን አነብላችኋለሁ። በነገራችን ላይ ያው መንታ መንገድ የሚል ታሪክ ነው። አዲስ ርዕስ፣ አዲስ ታሪክ ነው። ለእኔ ተመችቶኛል። ለእናንተም እንደሚመቻችሁ አልጠራጠርም። በክፍል 4 እስከምንገናኝ ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት አላህ ሰላማችሁን በዘት ትርፍ ያደርግልኝ እያልኩኝ በዚሁ ልሰናበታችሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።